ወይኔ በላኝ ይሄ ከይሲ ጭራሽ ልጄን ከጀመ መንጫፍ ሳይት ልትግጠኝ እኔንም እንዲህ ነበር አንጀቴን ሲግጡት ይኖሩት እርሶ ሰው ነዎት እንዴ እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ የማንንም ቅሪላ ልጄና ይወስዳትም ብለው ያንጓጠጡኝ የምረሳሉት እንዳይመስሉት ይሄው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ አንድ ሰው እኔንም ሴት ሚዜን ያሳጡኝ በቃ ብቻዬን ማደረኝ አንዳችም ያለያይ ነገር ያለያች አሁንም ቢሆን ልጄ ወርቅ ናት አንተ እንደውም እኔ ባለውለታው ነኝ አመስግኑኝ የማይሄድ ዕቃ ነው ያነሳውሉት ዝጋ ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጠህ ጠብን ያረኳት ጠይቋት እውነት ነው የኔ ልጅ ወደሽው ነው አሁን ገና ነው ሞትኩት አሁን ይሄ ከይስ እንደምን ይወደዳል ሳቁ አስተያየቱ አኮሰታተሩ የኔ ልጅ እርግጠኛ ነኝ ይሄ እብድ ውሻ ነክሶታል ተከትቧል አባ ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽ ማን ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳጃ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ ምንድን ያልሽው እንዴ አትምታኝ ተው እንጂ እንዴ ምን ሆነ ነው ሴት ልጅ እኮ አትመታው አንተ ምን አገባ ለምን ያገባኝ በንግግር መፍታት እየቻልክ ጸብን ምን አመጣው አገባም ዞር በል አልኩ አንቺ እሱ ያዋጣሻል አው ያዋጣኛል አዎ አዋጣታል አዋጣ አንቺ ደግሞ ንገረኝ ነው አይደል እንዴ በጣም ነው እሺ ማመሰግነው ለነፍሴ ነው ደረስክልኝ ምንም ችግር የለም ባስፈለኩሽ ሰዓት አለ በጣም አመሰግናለሁ በጣም እሺ አትጥሪ ደግሞ ሽንኩርት ሆነች ልጅ ነው ትሳባለች እንጂ እንደው ይመጣል ናይት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረግ ሆነ ተከናወነ ሆነ የለችም ወስዳዋለች ሆነ ተከናወነ እኔም ብሎ ተበቃ መጀመሪያ ራሴን በጠበቅ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ እሰይ የኢትዮጵያ ሕዝብ ተከናውኗል ወዴት ነበር የሚሄደው በዚህ ላይ በዚህ ኮምፓሴን አጠፋችሁ ኮምፓስሽ ይጥፋ ምን ሆነ ዝም በይ ልጅን እንደደረኩት ይርሽ ለገና አንተ እንኩ ተፈነካከው ሊበላ ንዳው ወዴት ልንዳው እሱን እየሄድን እንነግራለን ወደ ኋላ ነው የምንሄደው እናንተ መንገዱን ይሉልኝ
እኔ እናንተን እንጠብቃለሁ። አብረን ነው ምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድሜ አረ ወደቀኝ አንድ ሺህ እንዳትጠቅ ከሲኖው ጋር ነው ማጋጭ እንዳትጠቅ ምን ማለት ነው? እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት? ብዙ አስቤበት ነው ይሄን ውሳኔ ወሰንኩት። አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው። እሺ ምን በድዬሽ ነው? ሲጀምር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም። አታረጊውም የኔ እናት። ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው በቃኝ የምትይኝ እንደ ቀልድ? ከጎዳው በጣም ይቅርታ። ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽ። ይቅርታ ቴዲ፣ ከኔ የተሻለ ሴቶች የምትገባ። አዎ ይገባኛል። ለፍቻለሁ። ጭራሽ ካንተም ብዙ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጣፋው ትርፍ ጊዜ የለኝም። መልካም ጊዜ ሆነልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። ይቅናሽ። እኔ አመዳፋሽ ነኝ አውቀዋለሁ። ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ እችላለሁ። ብቸኝነት ምን እችላለሁ? እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። ናቅ መቼም አንለያየም። አዎ አምላኬ፣ ለምንድን ነው አሳይተህ የምነሳኝ? ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ይሁንልህ ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም ወንድሜ። እኔ አሜሪካ ነው የምሄደው። ፍላይት አለብኝ በጣም። ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው? ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ። ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲህ ስሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ በአንተ ስልክ ልደውልላት እባክህ። ምንድነው? ምን አሁን $1000 ይሆናል። አሁን ስልክ ምንድነው? ለዚህ ሰው የምትጠረጥሩት ምንድነው? መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አላውቅም። ዞር በሉና ሀገር ይሁን እንጂ ምንድነው? ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከWFK WZW ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። በዚህ አትታይኝም እኮ። እንዴ 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 ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ። ጭራሽ ምክርም አለው ወይ? እሺ እኔ ላንተ ስሌት ልሂድ። ለምንድን ነው ኢየሱስን ማተው? እኔ እኮ ካቆምኩ ቆይቻለሁ። ዝጋ፣ አታናደኝ። ለኔ ማስብልኝ እንጂ እኔ እኮ ለኔና ላንተ ፍቅር ስል እኮ ነው ከቤተሰቦቼ ጋር የተቆራረጥኩት። ለነገሩ እነሱ ይቅሩብሽ፣ ሰው ናቸው እንዴ? ምንም ቢሆን ቤተሰቦቼ ናቸው። ቆይ እሺ ጠይቀኸኝ የከለከልኩ ነገር አለ? አዎ። ምን? ሰላም ስጪኝ። ከዚህ በኋላ በቃኝ። ወይ ኢየሱስን ወይ እኔን ትመርጣለህ። አለቀ። አንቺ ስለምን ሱስ ነው የምታወሪው እንዴ? እኔ እኮ ቆይቻለሁ ሁሉንም ነገር ካቆምኩኝ። አሁን ራሱ በፈትሽ ኪስ ውስጥ አንድ ነገር አገኛለሁ። እኔ ውስጥ ፈትሽ? ወይ እኔ ጋር በስመ አብ። ኧረ ፈትሽ። በስመ አብ አታገኝም። ኧረ በስመ አብ ዝም ብለሽ አንቺ ሰው አታምኝም እንጂ። በስመ አብ። ይሄ ምንድን ነው? የኔ ፍቅር ላንቺ እኮ ነው ያመጣሁት። አበባው ረግፎ ነው እንጂ የጽጌረዳ ችግኝ ነው። ኧረ አዎ፣ ካላመንሽኝ ቤት ወስደሽ ትከዩ። አበባው መብቀሉ አይቀርም።